ሰላም እንዴት አላችሁ? ዛሬ ደግሞ ዲተርሚናንት በቀላሉ በሚል ቪዲዮ ተመልሼ መጥቻለሁ። በዚህ ቪዲዮ የምንመለከተው ዲተርሚናንት እንዴት በአጭር መንገድ ቀለል ባለ መንገድ እንደምናይ ይሆናል። ወደ ቪዲዮ ስንሄድ ዲተርሚናንት አስቀድመን መጀመሪያ የሚሰጠን ይህ 3x3 የሆነ ማትሪክስ ይሰጠናል። ስለዚህ 3x3 የሆነ ማትሪክስ እንዲህ ከተሰጠንና ዲተርሚናንቱን ፈልጉ ከተባለልን በአጭር መንገድ እንዴት እንፈልጋለን የሚለውን ነው ማሳያችሁ። እንግዲህ ዲተርሚናንት እንደሚታወቀው በኖርማል መንገዱ ስንሄድ በጣም ውስብስብ ያለና ትንሽ ሰዓት የሚፈጅ ነውና እሱን ለማሳጠር ያህል እንዲህ 3x3 የሆነ ማትሪክስ ቢሰጠን ያ ማለት ከዚች እስከዚህ የሆነው 3x3 ማትሪክስ እንዲህ ቢሰጠንና ዲተርሚናንቱ ፈልጉ ቢባል አስቀድመን መጀመሪያ የምናደርገው ምንድነው? ይችን የመጀመሪያው ኮሎሜን ማለት 0 2 6 እንዳለን ይችን ኮሎሜን ምን እናደርጋለን? እዚህ እናመጣለን። የቱ ጋር? ይኸው እዚህ 0 2 6 አድርገን እናስቀምጣለን። ይሄ የመጀመሪያ ስቴፕ ነው። ሁለተኛ ደረጃ ላይ ምንድን ነው የምናደርገው? ይኸው ሰከንድ ኮሎሜን 1 4 8 አድርገን እንወስድና እዚሁ እንዲሁ እናስቀምጣለን። 1 4 8 እንዲህ ካደረግን በኋላ ምንድን ነው አሁንም ከኛ የምጠበቀው? ኦችን ላጥፋና እንዲህ ካደረግን በኋላ ምንድን ነው የምናደርገው? ቀጥ አድርገን እችን ለማስመር እንሞክራለን። እንዴት ማለት ነው? እችን ዲያጎናሏን ዜሮን ከ4 ጋር ከ7 ጋር እንዲህ ቀጥ አድርገን እናሰምራለን። በጥንቃቄ ነው የምናሰምረው። በሁለተኛ ደረጃ ደግሞ እችኛቷ 1 5 6 አድርገን እንዲህ ወደ ታች እናሰምራለን። ይሄ ለምን እንደሚጠቅመን በሚቀጥለው በሚገባ አስረዳቸዋለሁ። እሺ 3 2 8 አድርገህ ደግሞ እንዲህ ታሰምራለህ ማለት ነው። ይሄ እንዲህ ካሰመርክ በኋላ በተቃራኒው ሳይድ ደግሞ እንዲህ ይኸው ከታች ወደ ላይ ያ ማለት ነው 6 4 3 አድርገን እንዲህ ቀጥ አድርገን ሶስት ቁጥሮች መገናኘት አለባቸው። ሶስት ቁጥር ማለት አሁን ለምሳሌ እዚህ ጋር 3 እና 4 እና 3 ተገናኝተዋል። በተቃራኒው ደግሞ አሁንም ይኸው 8 5 0 በዛው ልክ ይኸው 7 2 1 እንዲህ አስምረን ከጨረስን በኋላ ምንድን ነው የምናደርገው የሚለውን አሁን እንዲህ ካሰመርን በኋላ ከኛ የምጠበቀው ይችኛይቷንና 0 ሲባዛ በ4 ማድረግ ነው። 0 ሲባዛ 4 ስንት ነው የሚመጣው? 0። እሺ 0 ሲባዛ በ7 ስናደርግ አሁንም 0። ይህ የነዚህ ብዜት የቱ ጋር ነው የምናስቀምጠው? ይሄው እዚህ ጋር 0 ስለመጣልን 0 እዚህ እናስቀምጣለን ማለት ነው። እሺ በተቃራኒው ደግሞ አሁን ምንድን ነው የምናደርገው? 1 ሲባዛ 5 እናደርጋለን። 1 ሲባዛ 5 ስንት ነው? 5 ነው። 5ን በ6 ስናባዛው 30 ይመጣልናል። 30 ብለን እዚህ ጋር እንጽፋለን። እሺ ይህንን ስታደርጉ በጥንቃቄ ማለት ነው። ከዛን 3 ሲባዛ በ2 ስንት ነው? 6 ሲባዛ በ8 ስናደርገው 48። እሺ 48 የሚለውን ጨርሰናል። ይሄ ወደ ታች ያባዛነው ነው እንዲህ ያገኘነው። በተቃራኒው ደግሞ አሁንም እናደርግና 6 ሲባዛ በ4 እናደርጋለን። 6ን በ4 አባዝተን ስንት ይመጣልናል? 24። 24ን በ3 ስናደርግ 72 ይመጣልናል ማለት ነው። ይሄ የዚህ የ6 የ4 እና የ3 ብዜት ነው። በጥንቃቄ እዚህ ጋር እሺ 8ን በ5 አባዛለሁ። 8 ሲባዛ በ5 ስንት ነው? 40። 40ን በ0 ሳባዛው 0 ያደርጋል ማለት ነው። እሺ በመጨረሻ 7ን በ2 አደርጋለሁ ማለት ነው። 7 ሲባዛ በ2 14። 14ን በ1 14 ይሆናል ማለት ነው። እሺ እንዲህ አባዝተን ከጨረስን በኋላ የምናደርገው ነገር ምንድን ነው? እንደዚህ ወደ ታች የመጡ ያባዛናቸውን እንደምራለን። ያ ማለት
እቺ ዜሮ አለች አይደል? ወደ ታች አባዝተን ያመጣናት ያው ዜሮ እዚች ጋር ዜሮ ማለት ነው። ያው ዜሮ ሲደመር 30 ያው እዚህ ጋር 30 ሲደመር 48 ይኸው ወደ ታች የመጡት 0 30 እና 48 እነዚህን እንደምራለን። ስንደምራቸው ድምሩ ስንት ነው የሚመጣልን? እዚች ጋር እንጻፋት 78። በጥንቃቄ ያዝ፣ ምስጢሩ እዚህ ጋር ነው ያለው። 78 አመጣን ወደ ታች አባዝተን። እሺ ስንቀጥል ወደ ላይ ያባዘነውን አሁንም እንደምራለን። ያ ማለት 72 ሲደመር እዚህ ጋር ያው 72 ሲደመር 0 ሲደመር 14 ስንት ይመጣልናል? 86። እሺ እንደዚህ ካደረግክ በኋላ ወደ ታች የመጡትን ስንደምር ስንት አመጣ? 78። ወደ ላይ ያሉትን ስንደምር ስንት አመጣ? 86። እሺ ቦታ እንድኖረን እችኛይቷን እናጥፋ። በጥንቃቄ ያዘው፣ ምክንያቱም ይሄ አጠር ባለ መንገድ ለማሳየት የሞከርኩ ነውና ይጠቅማል በጣም እና እሺ ወደ ላይ ሄደውን ስንት አመጣን? 78 78 ምን አደርጋለሁ? ወደ ታች የመጡት ሲደመር ማለትም ሲቀነስ አደርጋለሁ። እቺን አሁን ቀንሳለሁ። 78 ሲቀነስ አደርግና የትኛውን ነው የማደርገው? ወደ ላይ የሄደው ማለት ይሄው 6 4 እንዲህ ያባዘነው አለ። ድምሩ ስንት ነው ያመጣነው? 86 አምጥተናል። ስለዚህ 78 ሲቀነስ 86 ስናደርገው 78 ሲቀነስ 86 ስንት ነው የሚመጣልን? -8 ማለት ነው። በፈለግ በየትኛውም መንገድ ስራ እንዴትም አድርገህ ስራ የምታመጣው የዚህ ዲተርሚናንት ስንት ነው የሚሆነው ማለት ነው? -8 ቼክ ማድረግ ትችላለህ። በሌላ ምሳሌም አንስተህ መስራት ትችላለህ። እንግዲህ እስከዚህ ድረስ ከመጣ ቪዲዮ በጣም ተመችቷል ማለት ነው። ላይክ አድርግ። ለቤተሰቡ ደግሞ አዲስ ከሆንክ ሰብስክራይብ እንዳይረሳ። ሞር ክሊር እንዲሆንልን ደግሞ አንድ ኤግዛምፕል ጨምረን እንመልከት። እሺ ቅድም እንደተባባል ነው እንደዚህ 3×3 የሆነ ዲተርሚናንት ማለትም ማትሪክስ ይሰጠናል። ያው 3×3 የሆነ ማትሪክስ እንዲህ ቢሰጠንና ዲተርሚናንቱን ፈልግ ቢባል አስቀድመን የምናደርገው ምንድን ነው ብለናል? 3 ይሄ ማለትም የመጀመሪያ ኮሎሜን ወስደን እዚህ ማስቀመጥ ነው ብለናል። ይኸው 3 4 2 አድርገን ይሄ የመጀመሪያዋን ኮሎሜን አምጥተን ማስቀመጥ ብለናል። ሁለተኛ ስቴፓችን ደግሞ የሚሆነው ይኸው ሁለተኛዋን ኮሎሜን ወስደን ይኸው እንዲህ በዚህ መልኩ ማስቀመጥ ብለናል። እሺ ያን ከጨረስን በኋላ ይሄንን ከጨረስን በኋላ ምንድን ነው የምናደርገው? ቀስ ብለን ማስመር ብለናል። እንዴት ነው የምናሰምረው? ይኸው 3 ከ7 ጋር ከ6 ጋር ቀስ አድርገን ወደ ታች እናሰምራለን። እሺ 5 ከ3 ጋር ከ2 ጋር ቀስ አድርገን እችን ኦርደሯን እንዲጠብቀን ማስመር ማለት ነው። ሶስት ቁጥሮችን ነው የምናገናኘው እንደዚህ በሚታየው መልኩ ማለት ነው። እሺ ካገናኘን በኋላ በተቃራኒው ሰዓት ደግሞ ይኸው ከታች ወደ ላይ 2 7 4 አድርገን እሺ 1 3 አድርገን እሺ 6 4 5 አድርገን እናበዛለን። አባዝተን ከጨረስን በኋላ ከኛ የምጠበቀው ነገር ምን ማድረግ ነው ብለናል? አሁን ያሰመርናቸው ወይንም በመስመሩ ያገናኘናቸውን ማባዛት ነው። እንዴት ነው የምናባዛው? 3 ሲባዛ በ7 21 ሲባዛ በ6 ስናደርገው 126 ይመጣልናል። እሺ እችን እንዲህ ካባዛን በኋላ በተቃራኒው ደግሞ አሁንም 5ን በ3 ስንት ነው? 15ን በ2 30 ይመጣልናል። እሺ 4ን በ4 16ን በ1 16 እናደርጋለን። እሺ በተቃራኒው ደግሞ ይኸው 2ን በ7 እናባዛለን። 2 ሲባዛ በ7 ስንት ነው? 14ን በ4 ስናደርገው
56 ይመጣልናል። ይኸው በተቃራኒው ስናደርገው። እሺ አሁንም አንድን በ3 እናባዛለን። 3 ባዛ በ3 ደግሞ ስንት ነው? ይኸው 9 ይመጣልናል። 6ን ከ4 ጋር እናበዛለን። 6 ባዛ በ4 24 24ን በ5 24ን በ5 ስናደርገው 120 ይመጣል። ቀስ አድርጋችሁ መለማመድ ትችላላችሁ። እሺ ይህን ከጨረስን በኋላ እንደተባባልነው ምንድነው የምናደርገው? ወደ ታች ያባዛናቸውን ቁጥሮች ምንድነው የምናደርገው? መደመር ነው አሁን እኛ ስራችን። ስለዚህ 126 ሲደመር ይኸው 126 ሲደመር 30 ሲደመር 16 እናደርጋለን። ይህንን ስንደምረው ስንት ይመጣልናል? 172 ይመጣልናል። እሺ እቺን ቁጥር በደንብ ያዝ። 172 በተመሳሳይ ደግሞ ወደ ላይ የሄደውንም ደግሞ እንደምራለን። ያ ማለት 56 ሲደመር 9 ሲደመር 120 ስንት ነው የሚመጣው? አጠቃላይ ድምሩ 185። ይሄ ቀስ ብላችሁ ማባዛት ወይንም መደመር ትችላላችሁ። 185። አሁን እነዚህ ሁለቱም ቁጥር በደንብ ያዝልን። 172 እና 185። እሺ ይሄንን ከጨረስን በኋላ ቀጣዩ ስቴፓችን ምንድነው የሚሆነው? ወደ ታች የመጡት ብዜታቸው ድምር ሲቀነስ ወደ ላይ የሄደው ብዜታቸው ድምር ተባብለናል። ያ ማለት ይሄው ወደ ታች አባዝተን ያገኘናቸው ድምር ነው የዚች ማለት ነው። እዚህ ማለትም 172 ሲቀነስ እንላለን። 172 ሲቀነስ 185 ማለት ነው። ስንት ይመጣልናል? እዚህ ኳልስቱ ኔጌቲቭ 13። በየትም አንግል ስራ ማምጣት ያለብኝ ማንን ነው? 100 ማለትም ኔጌቲቭ 13 ማለት ነው። እሺ ያው እንግዲህ እንደተመለከትነው በዚህ መንገድ ዲተርሚናንት በቀላል መንገድ በሚል ማግኘት ትችላላችሁ። ለኢንትራንስ ተማሪዎች በተለይ በጣም ይጠቅማል ብዬ ስላሰብኩኝ ነው ይህችን ቪዲዮ ያመጣሁት። ስለዚህ ለቤተሰቡ አዲስ ከሆናችሁ ሳብስክራይብ እንዳይረሳ። እንዲህ ደግሞ አጫጭር ቪዲዮዎች እንዲደርሳችሁ ከፈለጋችሁ ቪዲዮውን ላይክ አድርጉ። ለብዙ ሰዎች እንዲደርስ ሼርም እንዳይረሳ። አመሰግናለሁ።